ወዳጄ በጸጥታ አዳምጥ። ሴትን ማሳደድ እንደጀመርክ ራስህን ረስተሃል። ማሳደድ ፍቅር አይደለም፣ ረሃብ ነው። መስህብም አይደለም፣ ባዶነት ነው። አእምሮ አንድ ሰው ፈልግና ሙሉ ትሆናለህ ይልሃል። እውነታው ግን ለኤጎ ቀላል ግን አደገኛ ነው። ያልተሟላ ሰው ከሌላ በመበደር ራሱን ማጠናቀቅ አይችልም። ሴትንም የሚከተል ወንድ ወደ ፍቅር አይሄድም፣ ከራሱ ብቸኝነት እየሸሸ ነው። እና አስታውስ፣ የምትሮጥለት ነገር ሁሉ በአንተ ላይ ኃይለኛ ይሆናል። ዛሬ ትኩረቷን ትከታተላለህ፣ ነገ የእሷን ይሁንታ ታሳድዳለህ። ቀስ በቀስ ሳታውቀው ማዕከልህን ታጣለህ። ይህ በሴቶች ላይ ማመጽ አይደለም፣ ከንቃተ ህሊና ማጣት ጋር የተያዘ ነው። ወደ ውጭ መሮጥ አቁመ ከሁሉም በላይ አብዮታዊ ጉዞ ለመጀመር ግብዣ ነው። ወደ ውስጥ መዞር፣ ሙሉ መሆን፣ በቂ መሆን። በጥንቃቄ ተከታተል። ለመስማት ወይም ላለመስማት በሚፈልግ አእምሮ ሳይሆን ለመረዳት በሚፈልግ ጸጥታ። ሴትን ማሳደድ እንደጀመርክ ስለ ራስህ የሆነ ነገር አውጀሃል። ይህም ያልተሟላ እንደሆንክ የምታምንበት ነው። ማሳደድ ፍቅር አይደለም፣ ውስጣዊ ድህነትን መናዘዝ ነው። ከመጠን በላይ የሚሞላ ሰው አያሳድድም፣ ያበራል። ባዶ የሆነ ሰው ግን ይሮጣል፣ ይለምናል፣ ይሰራል፣ ያስመስላል። ምክንያቱም ውስጣዊ ስሜቱ ከራሱ ጋር ብቻውን መሆን ስለሚፈራ ነው። ማህበረሰቡ ደግሞ ዋጋህን የሚለካው በሚፈልግ በሚመርጥ እና ከአንተ ጋር በሚቆይ ሰው ነው። ግን ይሄ በጣም አደገኛ ሁኔታ ነው። ምክንያቱም ዋጋህን በሌላ ሰው አይን ላይ የተመሰረተ ስለሚያደርግ ዋጋ ከውጪ እንደሚመጣ ወዲያውኑ ባሪያ ትሆናለህ። ባርነት ደግሞ ወደ ፍቅር ሊያመራ አይችልም። ራስህን በሐቀኝነት ተመልከት። ሴትን ስታሳድ በእርግጥ ምን እያሳደድክ ነው? ሰውነቷን፣ ትኩረቷን፣ አብሮነቷን፣ መገኘቷን ወይስ አድናቆቷን? እና ደግሞ እነዚህን ለምን ትፈልጋለህ? በፍቅር ምክንያት ሳይሆን ለጊዜው የውስጥህን ድምፅ ስለሚሸፍኑ ነው። ለጥቂት ጊዜ ሕያው የተመረጥክ ጉልህ እንደሆንክ እንዲሰማ ያደርጋል። ነገር ግን እነዚህ ጊዜያቶች የተበደርካቸው ናቸው እና የተበደርካቸውን ነገሮች በሙሉ ደግሞ ትመልሳለህ። ለዚህም ነው ፍርሃት ሁል ጊዜም ከበስተጀርባ የሚደበቀው። የመገለል ፍርሃት፣ የመተው ፍርሃት፣ ተራ የመሆን ፍርሃት፣ ብቻህን የመሆን ፍርሃት። የሚያሳድድ ሰው ያለማቋረጥ ይንቀጠቀጣል። ምንም ቢሆን እንኳን በራስ መተማመን ጀርባ ይደብቀዋል። ፈገግታው ውጥረት የተሞላበት ነው። ቃላቶቹ የሚሳሉ ናቸው። ድርጊቶቹ በስልቶች የተሞሉ ናቸው። ይህ መኖር አይደለም። ይህ ከህይወት ጋር ድርድር ውስጥ መግባት ነው። አንድ ነገር በጥልቀት ተረዳ። ሴትየዋ ችግሩ አይደለችም፣ እሷም መፍትሄውም አይደለችም። ችግሩ ንቃተ ህሊና ማጣት ነው። ራስህን ሳታውቅ ስትቀር በግዴታ ወደ ውጭ ትሄዳለህ። ደስታ በሌላ ቦታ ውስጥ ወይም በሌላ ሰው ውስጥ እንዳለ ታስባለህ። እርካታ ማለት ግንኙነት በአካል በስም በሁኔታ ነው ትላለህ። ግን እውነቱ ለኢጎ ምቾት የለውም። እርካታ የመሆን ሁኔታ ነው፣ ንብረት አይደለም። ፍቅር ሊኖርህ አይችልም። አፍቃሪ መሆን ብቻ ነው የምትችለው። እና አፍቃሪ መሆን ከማሳደድ ጋር ምንም ግንኙነት የለውም። ማሳደድ በድብቅ መልክ የሚደረግ አመፃ ነው። ምክንያቱም ከራስ የሆነ ነገር ከማካፈል ይልቅ ከሌላው የሆነ ነገር ለመውሰድ ስለምትሞክር። ማሳደድን ስታቆም እንግዳ የሆነ ፍርሃት ይፈጠራል። አእምሮ እንዲላል ያኔ ለዘላለም ብቻህን ትሆናለህ። ይህ የመጨረሻው የማሳመኛ ዘዴ ነው። ብቸኝነትን መፍራት ተምረሃል። ነገር ግን ብቸኝነት እንደምታስበው አይደለም። ብቸኝነት የሌላ ሰው አለመኖር ነው። ብቸኝነት የራስ መኖር ነው። አንድ ሰው ማዕከሉን የሚያገኘው በብቸኝነት ብቻ ነው። ግልጽነት የሚፈጠረው ማስመሰልን የምታቆመው ወደ ምኞት ሳታመልጥ ብቻ መቀመጥ የሚችል ወንድ ወደ ነፃነት የመጀመሪያውን እርምጃ ይወስዳል። ሴቶችን ማሳደድ ያዝናናል፣ ስራ ያበዛል፣ ትኩረትህንም ይከፋፍላል። የተሳሳተ ስሜት ይሰጣል። ትርጉም ያለው ነገር እያደረክ እንደሆነ ይሰማሃል። ነገር ግን በውስጥ ምንም ነገር አይለወጥም። ተመሳሳይ ነገሮች ይደጋገማሉ። ተመሳሳይ ብስጭቶች ይመለሳሉ። የሴቶቹ ፊቶች ብቻ ይለዋወጣሉ። አንዷ ሴት ትሄዳለች፣ ሌላኛዋ ትመጣለች። ነገር ግን ባዶነቱ ይቀራል። ምክንያቱም በጭራሽ አላየኸውም፣ አስጊጠኸው ብቻ ነበር። እናም የምታሳድደው ነገር ሁሉ እንደሚቆጣጠር አስታውስ። በንቃተ ህሊና የምትመለከተው ነገር ሁሉ ይሟሟል። ማሳደድህን እንዳቆምክ ራስህን ለመጋፈጥ ትገደዳለህ። እናም ይህ ግጭት ህመም ያስከትላል። ራሱን የሚያቅሰው ማንም ሰው ጋር ዋጋ እንዳለው ለማሳመን አይፈልግም። በዝግታ ይራመዳል። ቃላቶቹ ጥቂት ናቸው። አይኖቹ የተረጋጉ ናቸው።
የሚያተርፈው ነገር ስለሌለው አይጠይቅም። የሚሮጥበት ቦታ ስለሌለው አያሳድድም። እሱ ቤት ነው። እናም ከዚህ ቤት ፍቅር በተፈጥሮ ይከሰታል። እንደ ፍላጎት ሳይሆን እንደ መጋራት ነው። እንደ ረሃብ ሳይሆን እንደ ክብረ በዓል ነው። እንዲህ አይነቱ ሰው በፍቅር አይወድቅም። ፍቅር በሱ ውስጥ ይወድቃል እንጂ። ሴቶችን ማሳደድ የማሰብ ችሎታህንም ያበላሻል። በህይወት ላይ ሳይሆን በመሳብ ላይ የተመሰረተ ምርጫ ማድረግ ትጀምራለህ። የማይሰማህን ነገር ትናገራለህ። የራስህን ክፍሎች ትደብቃለህ። አጋነህ ትጨቁናለህ። ታፍናለህ፣ ታስተካክላለህ። ቀስ በቀስ ማንነትህን ትረሳዋለህ። ከዛም አንድ ቀን ከእንቅልፍ ስትነቃ የሌላ ሰው ግምት መሰረት አድርገህ እንደኖርክ ትገነዘባለህ። ይህ እውነተኛ አሳዛኝ ነገር ነው። ውድቀት መሆን ነው። በሌሎች አለመቀበል ለአፍታም ቢሆን ያማል። ራስህን መክዳት ግን ለዕድሜ ልክ ይጎዳል። ማሳደድን ማቆም ማለት ፍላጎትን መክታት ማለት አይደለም። መጨቆን አስቀያሚና ጨካኝ ነው። የክትትል ፍላጎት ማለት ነው። እንዴት እንደሚፈጠር ተመልከት። እንዴት ደስታን እንደሚያሳጣና ጭንቀት እንደሚያመጣ ተመልከት። እንዴት እረፍት አልባ እንደሚያደርግ ተመልከት። መመልከት ብቻ በቂ ነው። በማየት ምኞት ቁጥጥሩን ያጣል። ፍላጎት ባለቤቱ ካልሆነ ግንዛቤ ንጉስ ይሆናል እና ግንዛቤ ክብርን ያመጣል። የተከበረ ሰው ፍቅርን አይለምንም፣ እሱ ፍቅር ነው። ማሳደድ እንዳቆምክ ወዲያውኑ አንድ ተአምር ይከሰታል። ጊዜህ፣ ጉልበትህ እና ግልጽነትን ታገኛለህ። አእምሮ ጫጫታውን ይቀንሳል። ሰውነት የበለጠ ዘና ይላል። የምታረጋቸው ነገሮች የበለጠ ትክክለኛ ይሆናሉ። መፈለግ ሳይሆን መፍጠር ትጀምራለህ። መለመን ሳይሆን መገንባት ትጀምራለህ። ተስፋ ከማድረግ ይልቅ መኖር ትጀምራለህ። አንዲት ሴት ወደ ህይወት ከገባች ደግሞ እንደ መፍትሄ ሳይሆን እንደ ጓደኛ ትገባለች። እንደ አስፈላጊ ነገር ሳይሆን እንደ ምርጫ ትገባለች። እንደ አንድ ነገር ሳይሆን እንደ አንድ ሰው አብሮ እንደሚሄድ ነገር ነው። ይህንን በጥልቀት አስታውስ። መሳብ ተፈጥሯዊ ነው። ማሳደድ ግን ስለንቦላዊ ነው። መስህብ ይከሰታል፣ ማሳደድም ያበቃል። መስህብ ንጹህ ነው። ማሳደድ ተስፋ አስቆራጭ ነው። በራሱ ውስጥ ስር ሲሰድ መስህብ ሊፈጠር ይችላል። ፍቅር ሊያብብ ይችላል። ነገር ግን ጭንቀት፣ ፍርሃት እና ጥገኝነት አይኖርም። በሌላኛው ውስጥ ራስህን አታጣም። ምክንያቱም በመጨረሻም ራስህን አግኝተሃል። ምኞት ሲገባ ውብ ጉልበት ነው። ነገር ግን በተሳሳተ መንገድ ሲተረጎም እስር ቤት ይሆናል። አብዛኞቹ ወንዶች ህይወታቸውን እየኖሩ አይደለም፣ በፍላጎታቸው እየተጎተቱ ነው። ምኞት ያለሷ ምንም አይደለህም ይላል። አንተም ያለ ጥያቄ ታምናለህ። ይህ እምነት ጥገኝነት ይፈጥራል። ጥገኝነት ደግሞ ነፃነትን ያጠፋል። ለደስታ በአንድ ሰው ላይ ጥገኛ ስትሆን የውስጣዊ ዓለም ቁልፎችን ትሰጣለህ። አሁን ደስታ ደካማ ነው፣ ሰላምህ ሁኔታዊ ነው እና በራስ መተማመንህን ተበድረኸዋል። በሌላ በኩል ግንዛቤ ደግሞ ቁልፉን ወደ አንተ ይመልስልሃል። ግንዛቤ እንዲህ ይላል፣ ወደ ውጪ ወዳለ ሰው ከመሮጥ በፊት በውስጥ ምን እየተከናወነ እንዳለ ተመልከት። ፍላጎት ሁል ጊዜ ወደፊት ተኮር ነው። ነገር ግን ነገ ደስታ፣ በኋላ እርካታ፣ ከስኬት በኋላ እርካታ እንደሚሰጥ ቃል ይገባልሃል። ግንዛቤ ግን አሁንን ይኖራል። ተስፋ አይሰጥህም፣ ይገልጥልሃል። ስታውቀው ፍላጎት ተደጋጋሚ መሆኑን ታያለህ። ከዚህ በፊት የተመኘኸውን ከዚህ በፊት አግኝተኸዋል፣ ግን ረሃብ ተመልሷል። ከውጭ የሆነ ነገር ስለጎደለ ሳይሆን ውስጥ ምንም ነገር ስላልተረዳህ። ምኞት ስህተት አይደለም፣ ነገር ግን ሳያውቀው ምኞት ዕውር ነው። ወዴት እንደሚሄድ ሳያውቅ ይሮጣል። ግንዛቤ ብርሃን ነው። በብርሃን ውስጥ ቀስ ብለህ በንቃተ ህሊናና በክብር ትንቀሳቀሳለህ። ጥገኛ የሆነ ሰው ያለማቋረጥ ያሰላል፣ ቃላቶቹን ይመለከታል፣ ባህሪውን ያስተካክላል፣ ስብናው ተቀባይነት እንዲኖረው ያደርጋል። ይህ ስሌት ትክክለኛነትን ይገድላል፣ ነፃነት ይጠፋል። ምክንያቱም ከእውነት መኖር አቁመዋል። አንተ ለማስደመም ነው ትሪት የምታደርገው። ግንዛቤ ከዚህ ትሪት ነፃ ያወጣል። ስታቅ ማስደመም አያስፈልግም፣ በቂ ነህ። እናም ይህ በቂነት እብሪት አይደለም፣ ቀለል ማለት ነው። ከእንግዲህ ወዲህ አትጠይቅም። ትወደኛለች? እውነተኛ እየሆንኩ ነው? ምኞትን መያዝ ያስፈልጋል። ግንዛቤ ግንኙነትን ይፈጥራል። ፍላጎት አንተ የኔ ነህ ይላል። የመሸነፍ ፍርሃት፣ የፉክክርነት ፍርሃት የለውጥ ፍርሃትን ይፈጥራል። ግንኙነት ደግሞ መተማመንን ይፈጥራል። ሴቶችን ማሳደድ ስታቆም ምኞት ቀስ በቀስ ትኩሳቱን ያጣል። አይጠፋም፣ ይበስላል። ከሚነድ ረሃብ ይልቅ ለስለስ ያለ ሙቀት ይሆናል። ነፃነት የሚሰማው ይህ ነው፣ ቅዝቃዜ ሳይሆን የተረጋጋ ጥንካሬ። ነፃ የሆነ ሰው
ስለማያፍር በጥልቀት ሊወድ ይችላል። ብቻውን መቆም ስለሚችል አይጣበቅም። ሕይወትን ስለሚታመን አይቆጣጠርም። ጥገኝነት ሁል ጊዜ ወደ ቁጥጥር ያመራል። ቅናት፣ ንጽጽር፣ ግንዛቤ እነዚህ መሪዎች በተፈጥሮ ያሟሉሃል። እነሱም መዋጋት አይጠበቅብህም። በግልጽነት ታያቸዋለህ እና ኃይላቸውን ሲያጡ ማየት ብቻ ነው። ይህ ረቂቅ ጥበብ ተረዳ። ነፃነት ፍቅርን መቆም አይደለም። ነፃነት ፍቅር የሚያድግበት አፈር ነው። ነፃነት ከሌለ ፍቅር ውል ይሆናል። ነፃነት የፍቅር ጭፈራ ይሆናል። ሁለት ግለሰቦች እርስ በርስ የሚጋጩ እንጂ ሁለት ፍላጎቶችን የሚያሟሉ አይደሉም። ግንዛቤ ብቻህን የመሆን ድፍረት ይሰጣል። እናም ይህ ድፍረት አብሮ የመኖር ችሎታ ይሰጣል። ብቻውን መሆን የሚፈራ ወንድ ሁል ጊዜ ግንኙነቶችን እንደ መጠለያ ይጠቀማል። ራሱን የሚያረጋጋ ሰው ግንኙነቶችን እንደ ክብረ ኃይል ይጠቀማቸዋል። ፍላጎት ምን ማግኘት እንደምትችል ይጠይቃል። ግንዛቤ ምን የሆነ እንዳለ ይጠይቃል። ይህ ትንሽ ለውጥ ሁሉንም ነገር ይለውጣል። ከግንዛቤ ስትኖር ከእንግዲህ ፍላጎት የለህም ማለት አይደለም። አንተ እየመረጥክ ነው። ምርጫህም ነፃነት ነው። ፍቅር፣ ብቸኝነት ወይንም እድገትን ልትመርጥ ትችላለህ። ነገር ግን የምትመርጠው ነገር ሁሉ ንጹህ ይሆናል። ተስፋ አስቆራጭ አይደለም። አስገዳጅ አይሆንም። በዚህ ግልጽነት ሕይወት ትግል መሆኗን አቁማ ፍለጋ መሆን ትጀምራለች። ፍቅር የምታገኘው ነገር አይደለም። ሁለት ሙሉ ፍጥረታት ሲገናኙ የሚከሰት ነገር ነው። አንዲት ሴት ስታሳድ ሳታውቀው በውስጥ ያለውን ክፍተት እንድትሞላ ትጠይቃለህ። ይህ ፍቅር ሳይሆን ግብይት ነው። እውነተኛ ፍቅር አይጠይቅም፣ ይሰጣል። አይፈልግም፣ ይፈውሳል። ሙሉ የሆነ ሰው ከሌላ ሰው ማረጋገጫ አያስፈልጉም። ምክንያቱም የመሆን ስሜቱን የተዋሰው ሳይሆን የሚገለጥ ነው። ሳትጠብቅ ብቻ ነው ማካፈል የምትችለው። ነፃ ስትሆን ብቻ ነው ሳትጣበቅ መገናኘት የምትችለው። ሙሉነት እብሪነት አይደለም። በቂ እንደሆንክ ማንም ሊያጠናቅቅ እንደማይችልና ቀድሞ ያለህ ማንም ሊነጥቀው እንደማይችል እውቅና መስጠት ነው። በፍላጎትና በመሳም መካከል ያለው ልዩነት ተመልከት። ፍላጎት ጭንቀት፣ እረፍት የሌለውና አድካሚ ነው። ውጥረትና ፍርሃትን ይፈጥራል። ምክንያቱም ውጫዊ ምንጭ ላይ የተመሰረተ ነው። ማራኪነት ዘና ያለ ነገር ነው እና ጥረት የማይጠይቅ ነው። አይጠቀምም፣ አይደራደርም፣ በቀላሉ ይኖራል። ሙሉነት በተፈጥሮ ማራኪነት እንደሚያስብ ያስችለዋል። ሙሉ ወንድ ሰዎችን ይስባል። የሚያሳድድ ሳይሆን መገኘቱ ስለሚያስተጋባ ነው። ምንም ነገር ማከናወን፣ ማስደመም ወይንም ማረጋገጥ አያስፈልግህም። ሕይወት ራሱ መግነጢሳዊ ይሆናል። ይህ አብዛኛው ሰው ፈጽሞ የማይማረው የፍቅር ስውር ጥበብ ነው። ምክንያቱም አብዛኞቹ ችግር ውስጥ ይኖራሉ እና ጥረት ሁል ጊዜ ይፈልጋሉ። ሁለት ሙሉ ሰዎች ሲገናኙ ጥገኝነት፣ ፍርሃትና አባዜ የለም። የማወቅ ጉጉት ግን አለ። ጨዋታ አለ፣ ነፃነት አለ፣ የኃይል ልውውጥ አለ። የንብረት ባለቤትነት አይደለም። ፍቅር የጋራ ጉዞ ይሆናል እንጂ ጎጆ አይደለም። አእምሮ ሊቃወም ይችላል፣ ግን ብትሄድስ? ግንዛቤ በእርጋታ መልስ ይሰጣል። እሷ መሄድ ትችላለች፣ አንተም እንደዛው ትችላለህ። ምንም ነገር በጥብቅ አልተያዘም፣ ምንም ነገር አልተሰዋም። ይህ ግንዛቤ ልብን ከፍርሃት ነፃ ያወጣል። ነፃነት ደግሞ የእውነተኛ ፍቅር ዘር ነው። የሚያሳድድ ሰው ራሱን ስቶ ነው። ሙሉ ሰው ነክቷል። ንቃተ ህሊና የሌለው ፍቅር ከውጪ እንዳለ ያምናል። ንቁ የሆነ ሰው ፍቅር ከውስጥ እንዳለ ያውቃል። ሙሉነት እያንዳንዱን መስተጋብር ይለውጣል። ፈገግታ ከልብ ይሆናል። ውይይት ሕያው ይሆናል። ንክኪ ትርጉም ይኖረዋል። ከእንግዲህ ልምምዶችን ማሳደድ ታቆማል። ለዚህም ነው ሙሉነት ስልት ያልሆነው የንቃተ ህሊና ሁኔታ የሆነው። ፍቅር በቀላሉ የሚፈጠረው በጥረት ሳይሆን በመገኘት ነው። እውነተኛ ኃይል የሚገኘው በመያዝ ሳይሆን በመልቀቅ ነው። አንድ ወንድ ሴትን ማሳደድ ሲያቆም ሕይወትን እየካደ አይደለም፣ ራሱን እያፈቀረ ነው። ውስጣዊ ብልጽግናን፣ ግንዛቤና መገኘትን ያለምንም ጥረት የሚስብ ተፈጥሯዊ መግነጢሳዊነትን ይፈጥራሉ። በራሱ ውስጥ ስር የሰደደ ወንድ ማስደመም፣ ማሳመን ወይንም ማከናወን አያስፈልገውም። ሕይወቱ፣ ጉልበቱ፣ መረጋጋቱ ለሱ ይሆናሉ። ሌሎች ወደሱ የሚሳቡት ትኩረት ስለሚያስፈልገው ሳይሆን ትኩረት ስለማያስፈልገው ነው። ይህ የስልጣን ፓራዶክስ ነው። መፈለግህን እንደተውክ ወዲያውኑ መፈለግ ሊያገኝህ ይጀምራል። ማሳደድ ያልተሟላ የመሆን ምልክት ነው። መተው የችሎታ ምልክት ነው። ውስጣዊ ዓለምን ስታዳብር አእምሮ፣ ልብህ፣ ሰውነት፣ ግንኙነቶች ከእንግዲህ አስፈላጊ ነገር አይሆኑም። ምርጫህ የብልጽግና ማራዘሚያ ይሆናሉ። ነፃነት፣ እውነተኛ ፍቅር፣ ግንኙነትና መሳብ በተፈጥሮ የሚመነጩበት መሰረት ይሆናል። አትጣበቅም። አንተ አትቆጣጠርም። ኪሳራን አትፈራም። ምክንያቱም በውስጥ ያለውን ገደብ የለሽ የውሃ ማጠራቀሚያ ቀድሞውኑ አግኝተዋል። በዚህ ሁኔታ በሕይወት ትኖራለህ። አስተዋይ በኃይል ሳይሆን
በፍጹም ጥረት በሌለው የመኖር ብርሃን ነው። አጽናፈ ዓለምን ተስፋ መቁረጥ እንደማይሸልም አስታውስ። ለመገኘት ምላሽ ይሰጣል። ማሳደድን ስታቆም ራስህን መከፋፈል ታቆማለህ። ጉልበትህን፣ ትኩረትህን፣ ጊዜህን ትመልሳለህ። በራስህ ላይ የምታፈሰው እያንዳንዱ ጊዜ ለደስታና ለፈጠራ፣ ለእውነተኛ ግንኙነቶች ያለህን አቅም ያበዛል። ሴቶች በአጠቃላይ ህይወትን ለማሸነፍ የሚያስችሉ ሽልማቶች አይደሉም። እነሱ በውስጣችሁ ያለውን ሙላት የሚያንጸባርቁ መስታወቶች ናቸው። መሮጥህን አቁም፣ መያዝህን አቁም እና የምትፈልገው ነገር ከውጭ ሆኖ አያውቅም። በተፈጥሮ ያለ ችግር በሚያምር ሁኔታ ለማብቀል ዝግጁ ሆኖ በውስጥ በትዕግስት የጠበቀ ነበር። ማሳደድ ስውር እስርን ይፈጥራል፣ ነፃነት ግን ይሰብራል። ማሳደድህን ስታቆም ትኩረትህ ስብስብ በውጭ የሚደረጉ እርካታ ቅዠቶች ላይ የባከኑትን ትመለከታለህ። እውነተኛ ሀብት ግን ሁል ጊዜም በውስጥ እንዳለ ትገነዘባለህ። ራሱን የሚያዳብር ንቃተ ህሊናውን፣ ዝምታውን፣ የፈጠራ ችሎታው ሙሉ ይሆናል። እናም ከዚህ ሙሉነት ህይወት ያለ ችግር መፍሰስ ይጀምራል። በአንድ ወቅት በጭንቀት በስትራቴጂና ራሱን በመግለጽ ላይ የሚውል ጉልበት አሁን ለእድገት፣ ለደስታ፣ ለጥልቅ መገኘት ይሆናል። ይህ ውስጣዊ ብልጽግና ሌሎች እንዴት እንደሚያዩት ብቻ ሳይሆን ራስህን እንዴት እንደምታይ ይለውጣል። ዓለም የአንተን መረጋጋት እንደ ግዴለሽነት በተሳሳተ መንገድ ሊተረጉሙ ይችላል። ነገር ግን በእውነቱ ጥንካሬ ነው። በጣም ጠንካራ ሰው የሚያሳድድ፣ የሚጠይቅ ወይም የሚቆጣጠር ሳይሆን ሙሉነትን የሚያንጸባርቅ ነው። ሴቶች እድሎችን፣ ግንኙነቶችን በተፈጥሮ ወደማይሮጥ ወንድ ይሳባሉ። ምክንያቱም ሩጫ በእጥረት ምክንያት የሚመጣ ሲሆን መስህብ ደግሞ በሙሉነት ላይ የተመሰረተ ነው። መገኘትህ ቋንቋ ሙሉና ነፃ ነኝ የሚል የህይወት ምልክት ይሆናል። እናም በዚህ ነፃነት ውስጥ እውነተኛ ጥረት የሚያደርጉ ገንቢ ግንኙነቶችን ይፈጥራሉ። ማሳደድ የተማረ አእምሮ፣ ያልተረጋጋ ልብ ምልክት ነው። ግንዛቤ፣ ማሰላሰል፣ ራስን ማሰላሰል፣ እነዚህ መድኃኒቶች ናቸው። ራስህን በራስ ማንነት ውስጥ ስታስገባ ከውጭ የሆነ ሰው መፈለግ ቅዠት ይፈርሳል። ከእንግዲህ ትመጣለች ብለህ አትጠይቅ። ዝም ብለህ ትኖራለህ። እናም ለአንተ ከታሰበው ኃይል ትደርሳለህ። ይህ በንቃት የመኖር ሩጫን የማቆም መያዝን የማቆም ህይወት፣ ፍቅርና ደስታን በተፈጥሯዊ ዜማዎች ውስጥ እንዲገለጡ የመፍቀር ጥበብ ነው። ማሳደድ ያቆመ ሰው ከእንግዲህ ጭንቀት አያጋጥመው፣ ማንነቱን አያጎድፍም፣ ኃይሉንም አይሰጥም። እያንዳንዱን መስተጋብር፣ ምርጫ፣ እያንዳንዱን ግንኙነት ነጸብራቅ፣ እያንዳንዱን ቅጽበት የነፃነት መግለጫ ይሆናል። ማሳደድ ባርነት ነው። ራስን ማወቅ ነፃነት ነው። ማሳደድን ማቆም ፍቅርን ማቆም አይደለም። ፍቅር በተፈጥሮ ያለ ችግር በንጹህ መልክ ወደ አንተ ከመፍሰስ በስተቀር ከአንተ ሊፈስ የሚችል በጣም ከተሞላ ብርሃን ካለው ቦታ መኖር መጀመር ነው። ሴቶችን ማሳደድ ከራስህ ዝግመተ ለውጥ ትኩረት የሚከፋፈል ነገር ነው። አእምሮ ዘወትር ወደ ውጪ ሲፈልግ ልብ ሳይነቃ ይቀራል፣ ነፍስም ሳይስተዋል ይቀራል። እውነተኛ እድገት በማሳደድ ጫጫታ ውስጥ ሊከሰት አይችልም። ይህ የሚሆነው ራስን በማወቅ በዝምታ ውስጥ ብቻ ነው። ሌላን ሰው ለማሳደድ የምናሳልፈው እያንዳንዱ ቅጽበት ራስን ከመርዳት፣ ፍላጎቶችን፣ ፍርሃቶችንና የህልውናን ጥልቀት ከመቃኘት የተሰረቀ ጊዜ ነው። ግንዛቤን ማሳደድ የሚያጠፋቸው ጸጥታ፣ ምልከታና ትዕግስት ይጠይቃል። ያቆመ ሰው ጉልበቱን መልሶ ማግኘት ይጀምራል። ትኩረት ውድ ገንዘብ መሆኑ ይገነዘባል። እናም በራስ ልማት ላይ፣ በራስ ጥበብ ላይ ሲውል ወደ ፈጠራ፣ በራስ ወደ መተማመን እና ማግኔቲዝም ያድጋል። በራስ ዓለም ውስጥ የበለጠ የተሟላ በሆንኩ ቁጥር በውጫዊ ላይ ጥገኛ አይደለም እና በተፈጥሮ ሰዎች ወደ አንተ ይሳባሉ። በአንድ ወቅት ጭንቀትና እረፍት ማጣት የፈጠረው ማሳደድ በመረጋጋትና ግልጽነት ተተክቷል። ማሳደድ ስታቆም ምኞት አይጠፋም፣ ይለወጣል። ያልነቃ ህሊና ፍላጎት ጨካኝ፣ አጋላጭና ተስፋ የቆረጠ ነው። የንቃተ ህሊና ፍላጎት ደግሞ ገር፣ አስተዋይ እና የሚፈስም መገኘትን ስታዳብር ፍቅር ፍላጎት መሆን ያቆማል እና ተፈጥሯዊ ይሆናል። ከእንግዲህ አትከተልም፣ በምትኩ ትጋብዛለህ። ከእንግዲህ ትኩረት አትለምንም፣ በምትኩ ታፈነጥቀዋለህ። ይህ በባርነት፣ በነፃነት፣ በማሳደድና በመሳብ መካከል ያለው ልዩነት፣ በባዶነትና በሙሉነት መካከል ያለው ልዩነት ነው። በመሰረቱ ማሳደድ ማቆም የራስን ክብርና ድፍረት የሚያሳይ ተግባር ነው። ህይወት በራስ መንገድ ለማሟላት፣ ውስጣዊ ማንነትን ለማክበር፣ ፍቅርና ግንኙነትን በድንገት
ያለ ግዴታ ያለ ፍርሃትና ያለ ስምምነት እንዲፈጠር ለመፍቀድ ፈቃደኛ መሆን ነው የሚያሳየን መገለጫ ነው። ይህን ጥበብ የሚያቅሰው ሙሉ በሙሉ ይኖራል፣ በነፃነት ይዋደዳል፣ በኃይል ይኖራል። የመጀመሪያውንና በጣም አስፈላጊ የሆነውን እውነት ስለተማረ እርካታ የሚጀምረው ከውስጥ እንደሆነ ያውቃል እና ሌላ ነገር ሁሉ የዚያ ጥበብ የሚያስተጋባ መሆኑን ይረዳል።